ሰላም ነው። ሰላም። እዚህ ስልክ ውስጥ ያለው ቪዲዮ ምን እንደሆነ ታውቃለህ? ምን ማድረግ እችላለሁ? ግደለው። ብሩን ልስጥህ ብለህ ጥራውና አናቱን ብለህ ግደለው። ሰው ልግደል? እናትን ለማዳን ስትል ሰው ብትገላ ይሻላል። ሴትዮዋ እንዳይጥ ብትሞት ችግር የለውም። ችግሩ ምን እንደሆነ ታውቃለህ? ቪዲዮ ነው። ቪዲዮ ማንም እየሰማን አይደለም ብለው ወንጀላቸውን ሲለፈልፉ ቪዲዮ ትቀርጻቸዋለች። ዮዲት እርጉዝ አለመሆኗን ወንድዬ አወቀ፣ ከቤት አባረራት። ዮዲት ማደሪያ አታ እናቷ ጋር ሄዳ ይቅርታ እናቴ ይቅር በይኝ ብላ እናቷን ይቅርታ ጠየቀቻት። ሰላም ሰላም! ውድና የተከበራችሁ ውዴ ስለው ቤት ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ዛሬ እንግዲህ የእናት ግፍ የሚለውን ተከታታይ ድራማ ክፍል 34 ነው እዤላችሁ የመጣሁት። ወደና አለምና እንግዲህ ፀሐይ ስንመለስ ከዚህ በፊት አለም ለፀሐይ ዮዲትና እንዲሁም ወይዘሮ ወርቄ ሲያወሉ ሪከርድ አድርገሽ እንዲሰጪኝ ብላ ስልክ ሰጣት ነበረ። እኔ ራሱ የዛን ሰዓት ፀሐይ ማለት ነው ቪዲዮ እየቀረጸች ነበረ። ዮዲትና ወይዘሮ ወርቄ ማለት ነው የባሏን እናት ልትገድል ስትል እየተከራከሩ ማለት ነው ሲያወሩ ካሜራውን ይዛ እንግዲህ ተደብቃ እየቀረጸች ነበርና ደስ ብሎ የነበረ ለዓለም ተሰጠቻት ብዬ እንግዲህ የዓለም ጋር ሄዳ ስልኩን ይሄው ቀርጬልሻለሁ ይሄው በጣም እንትን እያሉ ነበረ እየተከራከሩ ምናምን እያለች ስትሰጣት አለምዬ ስልኳን ስትፈትሽ ምንም ካሜራ የለውም። እንዴት አድርገሽ ነው የቀንዴ ውስጥ እኮ ሲያወሩ አይቻቸዋለሁ እኮ እየቀረጽኩ ነበር ምናምን ስትል አለም ፀሐይ እንግዲህ እሺ እነሱን እያየሻቸው ነበረ ግን ስልኩን ነክተሸዋል ምናምን ስትላት እሱም መንካት ነበረብኝ እንዴ ይላለች። እና እንግዲህ አልቀረጸቻቸውም። ለቀጣይ እንዴት ትቀርጻቸው አስተካክላ እንደዚህ አድርገሽ ይሄን ነክተሽ ነው መቅረጽ ያለብሽ ብላ እንግዲህ ነግራታለች አለም ማለት ነው። ዋጋቸውን እንግዲህ እንሰጣቸዋለን እንዳትሳሳች ቀስ ብለሽ ቅረጪ ብላ እንግዲህ ስልኩን መልሳ ለፀሐይ ሰጣታለች ማለት ነው። እንግዲህ እውነት ለመናገር የዮዲት ማለት ነው በጣም ነው የሚገርመው። አሁን እኔ እንደ ራሴ ሳስበው በጣም ድራማው ላይ ራሱ የሆነ ወንድዬ ራሱ በጣም እንትን ያለ የእውነት ግን እንደዚህ ያለ ምራት ነው አይደል የምትባል የልጅ ሚስትና እንደዚህ አይነት ምራት አለች ግን ወይስ ለድራማው ተብሎ እንደዚህ የተጨመረ ነው ማለት ነው። እና እርግጥ ቢሆንም ግን የአማትና ምራት አንድ ላይ ባይኖሩ አንድ ቤት ውስጥ አሪፍ ነው የሆነ ግን በጣም ይሄ ደግሞ በጣም የከፋ ነው። እኔ ብዙ አይቻለሁኝ ማለት ብዙ ማለት ነው እንደዚህ እኔ አላየሁም። በሀገራችን እንደዚህ በጣም ክፋት የተሞላበት ንቀት የተሞላበት ጥላቻ እናቲትም አንድ አይነት ልጅትም አንድ አይነት እና በጣም ክፉ ነው ማለት የሆነ ተጨማምሮ እውነተኛ እርግጥ ሊኖር ይችላል ግን በጣም ከፋ በጣም። ወደነ ወንድዬና ዮዲት ስንመለስ እንግዲህ ወንድዬ ስላንቺ በጣም ብዙ ነገር እየሰማሁኝ ነው እና ሐኪም ቤትም ሄደሽ መመርመር አትፈልጊም እንዲሁም አለምም ደግሞ ከዚህ በፊት እናቴን ለገይ እንደምትፈልጊ አስረግጣ ነግራኝ ነበር ምናምን ብሎ እንግዲህ ለዮዲት ሲነግራት እንዴ እኔ ነኝ ማየን መግደል የምሞክረው እንዴት ነው እንደዚህ የምታስበኝ? ይቻለም ነች አይደለ ልታጣላ ነውና ባበላ ሆጄ ባጠጣ ሆጄ ተነከስኩኝ እያለች እንግዲህ ያን ዞምባዋን እያነባች ነበረ። እና ደግሞ መረመራለሁ በቃ አንተን ደስ የሚል ከሆነ ችግር የለውም አሁን ሄደን መረመራለሁ እያለችው ሳለ ወይዘሮ ወርቅዬ ደግሞ እንግዲህ ደውላላት ነበረ። እማዬ አመመሽ? ምንሽን ያመመሽ? አዞረኝ በቃ መጥቼ እጠይቅሻለሁ ብላ እንግዲህ ምክንያቱም ከምርመራው ለማምለጥ ችግር የለውም ወንድዬም ደግሞ አብሬሽ ልሂድ በሚላት ሰዓት ችግር የለውም አንተ ሂድና ካርዱን ቆርጠህም ጠብቀኝ እኔ እናቴን አይቻት እመለሳለሁ ምናምን በምትለው ሰዓት እንዴት ነው እናትሽ ታማ እኔ ሐኪም ቤት የሚሄድ ይደርሳል አንቺ ሂጂና እናትሽን ጠይቂ አላት። እንግዲህ ወይዘሪት ዮዲትም እንግዲህ ሴራዋ ተሳክቶላታል። እናቷ ጋር ሄዳለች። እናቷ ደግሞ እኔ ያልታመምኩም ኧረ ይድፋሽ እያለች ወይኔ
ሌባ ሲሰርቅ ይተባበራል፣ ሲካፈል ደግሞ ይጋደላል የሚለው የእውነት ነው። እና በጣም ነው የሚገርመው። አዛኝ ነው የምትመስለው ወንድዬ ጋር ሁለት ምላስ ማለት ነው ዮዲትና እናትዬቱም ልክ እንደዛው ወይዘሮ ዮዲት እናቷ ጋር ሄዳ እናቴ በጣም ነው የማመሰግነው ከጉድ እኮ ነው ያወጣሽኝ ሊያስመረምረኝ ነበር ስትላት እኔ ከእንግዲህ በኋላ ያንቺ ተባባሪ አልሆንም እያለች ከቤቴ ውጭልኝ ስትላት አባቴንም እንደዚህ ነው አይደል አንገብግበሽ የገደልሽው ስትል እንግዲህ ዮዲት ወይዘሮ ወርቄ ደግሞ ኧረ እኔ አባትሽን አልገደልኩም በምትል ሰዓት ዮዲት ደግሞ አባቴ ያንቺ ጭቅጭቅ አስጠላውና አንቺን ፈቶ ሌላ ሚስት ሊያገባ ሲል አንቺ ገደልሽው ትላታለች እንግዲህ እናቷን። ኧረ ወይዘሮ ወርቄ እንግዲህ ያው ልትገለው ትችላለች። ምክንያቱም ለሀብት ብላ በጣም የማታረገው ነገር የላትም። በጣም እየተደናገጠች እንግዲህ ኧረ እኔ አልገደልኩም ስትላን ነበረ። ችግር የለውም እኮ ማየ ብትገዩም እያለች ዮዲት ደግሞ እንግዲህ እናቷ ላይ ስታፌዝ ነበር ማለት ነው። እናትና ልጅ አንድ ማለት ነው። እነ አለምና ፀሐይ እንግዲህ ስንመለስ ፀሐይ ደግሞ ለአለም ደውላላት የዮዲት አባት ምን ሆኖ እንደሞተ ግምች ትላታለች። እንግዲህ ፀሐይ ማለት ነው እንዴ የዮዲት አባት ደግሞ ቆይ አይደል እንዴ ከሞተ በምትል ሰዓት እንግዲህ አለም የዮዲትን አባት የገደለችው ወይዘሮ ወርቄ ነች። እነሱ ለሀብት ብለው የማያርጉት ነገር የለም። ወይኔ እነዚህ ጨካኞች በቃ እንግዲህ በሚበላው ምግብ ላይ መድኃኒት አርጋ ነው እንግዲህ ወይዘሮ ወርቄ እየገደለችው እያለች እንግዲህ አለም እየነገረች እንዴት አወቅሽ በምትላት ሰዓት አለምም ፀሐይን ሲያወሩ አሁን እየተጨቃጨቁ ነበረ ሰማኋቸው ብላ እንግዲህ ለአለም ትነግራታለች። እና ታዲያ ወይዘሮ ወርቄ ታማ የለም እንዴ በምትል ሰዓት አለም ኧረ አልታመመችም ቁጭ ብለዋል ምናምን በምትል ሰዓት እንግዲህ ቆይቼው እደውልልሻለሁ ብላ እንግዲህ ወንድዬ ጋር ሄዳ እንዴ ወንድዬ ዮዲት የት ሄዳ ነው ሐኪም ቤት አልሄዳችሁም እንዴ በምትል ሰዓት እንዴ የዮዲት እናት እኮ ወይዘሮ ወርቄ ታማ ዮዲት እናቷ ጋር ሄዳ ልጠይቃት ሄዳለች በምትል ሰዓት እንግዲህ ፀሐይ አልኩኝ አለም ማለት ነው። እና ታዲያ ለምን አንተም ሄደህ አትጠይቅም ምናምን በምትል ሰዓት አዎ ልሂድ አይደለም ምናምን ይላታል። አዎ እና ምን ይዤ ልሄድ ባዶ እጄን ነው የሚሄደው ምናምን ሙዚ ይበቃቸዋል ከፈለክም የሚበላ ብዙ ነገር ስላላቸው እጅን ነግረህን አንተ ሄደህ መጠየቅ ብቻ ይበቃል። አይ ባዶ እጄን እንኳን አልሄድም ሙዙን እገዛለሁ ብሎ እንግዲህ እሱም ከቤት ወጥቷል። ወደ አጋቹና እንዲሁም ደግሞ ጥቁር አልማዝ ወይም ደግሞ የፀሐይ አፍቃሪ ወደ አስቻለው እንግዲህ ስንመለስ አስቻለው እንግዲህ አጋቹን እየፈለገው ነበረ። አጋቹን አግኝቶ እንግዲህ አጋቹ ደግሞ እናቱና እህቱ የሰሩትን ግፍ እንግዲህ በስልኩ ሲያሳያቸው ወይኔ እናቴና እህቴ ግን ይሄን ያደርጋሉ ብዬ አልጠበቅኩም ነበረ ብሎ እንግዲህ ለአጋቹ ሲነግረው ያያቸው አይደለ በጣም ክፉዎች እና ጨካኞች ናቸው። እኔ የሰራሁት ጥሩ ነገር ቢኖር ከነሱ ብር መቀበል ነው ምናምን ብሎ እንግዲህ ሲያሳየው አስቻለው ደግሞ 23 ሚሊዮን ብር እኮ በጣም ብዙ ነው። ስለዚህ 3 ሚሊዮን እንክፈልህ በሚለው ሰዓት አልፈልግም 3 ሚሊዮን 23 ሚሊዮኑ ነው የምፈልገው ይለዋል። እንግዲህ አጋቹም ጥቁር አልማዙ ማለት ነው። እሱም እንግዲህ ይሄንን ሚዲያ ላይ መለቀቅ የለበትም ይላል። እንግዲህ አቶ አስቻለው ምን እንደሚያደርግ እንግዲህ አብረን የምናየው ነው የሚሆነው። ዮዲትም እንግዲህ ፀሐይ እየበላች ባለችበት ሄዳ በዚህን ሰዓት ለምረው ምግብን ብበይ ብላ እንግዲህ ሃይላንድ ውሃ እየጠጣች ያለችውን ወስዳ እንግዲህ ጠጥታባታለች ማለት ነው። የእሷ ጭካኔ ደግሞ በጣም ነው የሚያስጠላው። እውነት ዮዲት ቢያንስ የእናትዮ ይሻላል እንግዲህ ያወረጅታለች ቢሆንም እቺ እንግዲህ ወጣት ነች ብዙ ነገር አለ ግን ያላየችውን ፍቅር ኬታ አምጥታ ትማረው። ምክንያቱም እናቷ ያሳደገችበት መንገድ ነውና በጣም ከፋ። ምክንያቱም ከወንድዬ እናት ራሱ ፍቅርን መማር ትችል ነበርና ይህ ግን ምን አስደወለው አለም። አሁንም እንግዲህ አልተሳካላትም። ወንድዬ እንግዲህ ከቤት ከወጣ በኋላ እናትሽን ልጠይቅ ልመጣ ነው ባላት ሰዓት እንግዲህ ወይዘሮ ዮዲት እባክሽ እማዬ ጉዴ ነው የሚወጣው። ስለዚህ ይሄንን ለብሰሽ እዚህ ላይ ገድም በበይ የፈለግሽውን ነገር አደርግልሻለሁ ብላ እንግዲህ ታማሚ አስመስላ አስተኝታታለች። ያቱ ማነው ጅላጅል ማለት ነው። ወንድዬ እንግዲህ መጥቷል። ሲመጣ እንግዲህ ሙዝ ይዞላት መጥቷል ወይዘሮ ወርቄ
ወይዘሮ ወርቄ ደግሞ ምን ይዘህልኝ መጣ በምትለው ሰዓት ሙዝ ይላታል። አረ ወይኔ እኔ ጦጣ ነኝ እንዴ ሙዝ ይዘህልኝ የምትመጣ? እኔ ደግሞ የጠበቅኩት በግ ይዘህልኝ ትመጣለህ ብዬ ነበር እያለች እንግዲህ ቀንዱ አያልቅባት ጨዋታዋ አይጠቀሙ። ወይዘሮ ወርቄ እንግዲህ እየቀለደች ነበር። እሱም አፉን ይዞ እንግዲህ እየተገረመ ነበርና በጣም ነው የሚገርሙት። እንግዲህ እንዴት ሆኖ ታባዬ ብሎ በሚጠይቅ ሰዓት አቶ ወንድዬ አንድ ነገር ልጠይቅህ ሙዙን መልስልኝ ብሎ እንግዲህ ብላ እንግዲህ ትጠይቀዋለች። ወንድዬም ለምን በሚል ሰዓት ኪስህን ባዶ አድርገህ ነው የገዛው፣ ስለዚህ ግማሽ ኪሎ ይዘህልኝ የመጣኸው መልስ፣ ላንተ አዝኜ ነው አትዘን። ሩዊንና እውነት ለመናገር እሱም እንግዲህ አቤት አቤት ወርቅዬ ማለት ነው። እና እንግዲህ አሁን ያንተን ኪስ አውቀዋለሁ፣ ንፋስ ቢመጣ ኪስ ውስጥ ገብቶ ይዞህ ነው የሚሄድ እያለች እንግዲህ ወንድዬ እየቀለደችበት ነበረ። ወንድዬም እንግዲህ ወይ አቤት ወይዘሮ ወርቄ በጣም ተጫዋች እኮ ናችሁ እያለ እየሳቀ ነበር። እንግዲህ በጣም ነው ያሳቁኝ እዚህ ላይ እና እውነት እንግዲህ ወንድዬ ዮዲት ይዛት ከመሄዷ በፊት የንፋሱንም ነገር አሰብ አድርግበት ማለት ነው። እንግዲህ የእናት ግፍ ይሄን ይመስላል። ወይዘሮ ፀሐይም ተሸፋፍና ከተኛችበት እንግዲህ ወንድዬ ወጣ ሲል ሻሹንም የለበሰችውንም እንግዲህ አወላልቃ ጥላ ደረኛ ሆናለች ማለት ነው። አሁን ወንድዬ ስልኬ ረሳሁ ብሎ ቢመጣ ጥሩ ነበረ። ይዞ የመጣውንም ሙዝ መልስ አትመልስ እያለች ስትከራከር የነበረ እንግዲህ እሱ ከወጣ በኋላ በሁለት እጇ ይዛ እየጎረሰች ነበር ማለት ነው። ወደነ አለምና ወደ ወንድዬ እናት ወደ ማማ ስንመለስ እንግዲህ አሁን እንግዲህ የቤቱን ስም በወንድዬ ማድረጋችሁን ታወቀች። ዮዲት እናንተን ገላ ቤቱን ትወስዳለች። ስለዚህ እኔ አላምንም እያሉ ነበር ማማ እንግዲህ። ስለዚህ አሁን እንግዲህ ቤቱ በወንድዬ ስም መሆኑን ሳታቅ ወደ እናንተ ስም መዞር የሚችልበትን መንገድ መፈለግ አለብን ስትል ነበር እንግዲህ አለም። ወይዘሮ ወርቅዬ ስንመለስ እንግዲህ አስቻለው መጥቶ እንግዲህ ቁጭ ከማለቱ ልጅ እንካ ብላ ትለዋለች እንግዲህ ሙዙን። እሱም ደግሞ እማዬ አንቺ ብይ እስር ቤት ከመግባትሽ በፊት መብላት አለብሽ ይላታል። እንዴ ልጄ ምን ማለት ነው በምትለው ሰዓት እንግዲህ ቤት ሰው ለመግደል ምግብ ውስጥ መርዝ ትጨምራላችሁ ብሎ እንግዲህ እናቱን ፊት ለፊት ያፋጥታታል ማለት ነው። ወይዘሮ ወርቅዬ ሴትዮዋ እንዳይጥ ብትሞት ችግር የለውም፣ ችግሩ ግን ቪዲዮ ነው፣ ቪዲዮን እንደምንም አድርገህ ተቀበልልኝ አላለችም። አበስኩ ገበርኩ ማለት ነው። የእሷን ጭካኔ ከፋ። እንግዲህ ውድ ቤተሰቦቼ ክፍል 34ን በዚህ መልኩ ይዤላችሁ መጥቻለሁ። በሌላ ክፍል 35 እስከምንገናኝ ድረስ ቸር ያገናኘን። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ቻው ቻው።